ሰሞኑን አንድ ግራ የገባቸው አባት ድንግል ማርያም ባትኖር ስላሴ የለም ምናምን ሲሉ ሰምታችኋል። ድንግል ማርያም ባትኖር አብ ወልድ እቺ በእውነት ነውር ነው። ይሄ ነውር ነው። ኢየሱስ ቅድመ ዓለም የነበረ ነው። አዎ እናቱ እንኳን ጌታዬ መድኃኒቴ አይደለም ያለችው? አዎ እንደዛ ነው ያለችው። እንደሰማችሁት ይህ ወንድም ብፁዕነታቸውን ነው እየተቃወመ ያለው። እስቲ እሳቸው ደግሞ የተናገሩትን ነገር አጠር ያለ ቪዲዮ ላሳያችሁና እንመለስ። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። ኦኬ ወዳጃችን እንደሰማችሁት እንግዲህ በምን መልኩ ነው ለመተቸት የሞከረው? ብፁዕነታቸው ምን እንዳሉ በማስመሰል ነው። እንደውም እመቤታችን በህልውና ደረጃ የኢየሱስ አስጀማሪው ናት፣ ስለዛ ከእመቤታችን በፊት ኢየሱስ የለም እንዳሉ አስመስሎ ለመተቸት የሞከረውና ብፁዕነታቸው ከምን አንጻር ነገር እንደተናገሩት ቀለል አድርጌ እኔ ያሳያችኋለሁ። ከዛ በፊት ግን አንዲት ነገር ልናገር። እንግዲህ ይህንን ቪዲዮ የምሰራበትን ምክንያት ምንድነው? እንዲህ ያሉ ፕሮቴስታንቶች ብዙዎቹ የሆነ ቤተክርስቲያን ውስጥ ያሉ መምህራንን ወይም አባቶችን የሆነ ፊገር የሆኑ ሰዎችን ለመተቸት ሲሞክሩ የሚተቹት በዋናነት ቤተክርስቲያንን ራሷን አታክ ለማድረግ ነው። አያችሁ፣ እረኛውን በመምታት መንጋውን ለመበተን ማለት ነው። ስለዚህ ሁሌም ትኩረታቸው የሚያነጣጥሩት ቤተክርስቲያንን አታክ ማድረግ ላይ ስለሆነ ለዛ ነው ቪዲዮ የምሰራው። እንግዲህ ብፁዕነታቸው ምንድነው የተናገሩት? እንግዲህ አገላለጹ ከባድ ከሆነ እንጃ ሊሆን ይችላል፣ አላቅም፣ የእሳቸው ማለት ነው። ግን ከምን አንጻር ነው ነገር የተናገሩት የሚለውን በጣም በቀላሉ ላሳያችሁ። ያሉት ምንድነው? እመቤታችን ባትኖር ኖሮ ኢየሱስን ባልመጣ ነበር፣ ባላየነውም ነበር፣ አብንም ባላየነውም ነበር፣ መንፈስ ቅዱስን ባልወረደ ነበር አሉ። ይህንን በጣም በቀላሉ ነው ማሳያችሁ፣ የራሳቸውን ቃል ተጠቅሜ ማለት ነው። መለስ ብዬ ግን አስቀድሜ አንድ ነገር ላሳያችሁ። እመቤታችን እንደዚህ አለች በሉቃስ ወንጌል ምዕራፍ 1:48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ሉክ ትውልድ ሁሉ ብፅዕት ይሉኛል ብላ ተናገረች። ትውልድ ሁሉ ለምንድን ነው የእርሷን ብፅዕና የሚመሰክረው? ብፅዕት እንደሆነች ትውልድ ሁሉ የሚያውጀው የሚናገረው ለምንድን ነው? ከታች ዝቅ ብላ እንዲህ ብላ ተናገረች። ምን ብላ? ብርቱ የሚሆን እርሱ ታላቅ ስራን በእኔ አድርጓልና አለች። ብርቱ የሚሆን እርሱ ታላቅ ስራን ለእኔ አድርጓልና ወይም በእኔ አድርጓልና ብላ ተናገረች። ይህ ታላቅ ስራ ምንድን ነው? የታላቁ ስራ ተዋህዶ ነው፣ ወይም አምላክ ሰው የመሆኑ ሚስጥር ነው። ምክንያቱም በእርሷ ነው የተፈጸመው፣ ወይም በእርሷ ውስጥ ነው የተፈጸመው። ይህ ነገር ከምን አንጻር? አንድ በሊቃውንቱ ዘንድ በጣም የተለመደ ብሂል አለ። ይህ ምንድነው? እግዚአብሔር ዓለምን ከፈጠረበት ጥበቡ የሰማችሁ ነው። እግዚአብሔር ዓለምን ከመፍጠሩ ጥበብ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅግ ይበልጣል ይላሉ። ዓለምን ሰው ሆኖ ያዳነበት አምላክ ሰው ሆነ። ይሄ በጣም ትልቅ ጥበብ ነው። ታላቁ አምላክ ቃል አዎ ከእመቤታችን በፊት ነበር፣ እንደውም እርሷንም ያስገኛት ያ ኃያሉ አምላክ ቃል የእግዚአብሔር ሎጎሱ እርሱ ስጋ ሆነ፣ አምላክ ሰው ሆነ። የት? የእመቤታችን ማኅፀን ውስጥ፣ ያውም ደግሞ ከእርሷ ስጋ ነስቶ ዘርን ተካፍሎ። ስለዚህ በስጋ ከዳዊት ዘር የተወለደ ወይም የተገኘ ተባለ። ስለዛ ስጋን ያዘ፣ በስጋ ከእርሷ የተገኘ ሆነ። ማን? ቃል አምላክ። ለምንድን ነው ያነሳሁት? ይህ ታላቅ ጥበብ በእርሷ ተፈጥሯልና ወይም በእርሷ ውስጥ ተካሂዷልና ከእርሷ ነውና ስጋን ይዞ የመጣው። ከዚህ አንጻር የሰዎች ሁሉ ተስፋ ነበረች። እመቤታችን ራሷ ትጠበቅ ነበረ። ለምን? ጌታችን ራሱ የሚገኘው በስጋ ወይም ስጋን ነስቶ ዓለምን ለማዳን ሰው ሆኖ የሚመጣው ከእርሷ ነውና እና ትጠበቅ ነበር ይምር በነቢያቱ። ትክክል። ከምን አንጻር? ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ እንደዚህ ይላል፣ ጌታ ራሱ ምልክትን ይሰጣቸዋል አለ። ጌታ ራሱ ምን ምልክትን ይሰጣቸዋል? ምንድነው ምልክቱ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ሰው ያውን ታላቅ የሆነ ምልክት ነው እግዚአብሔር የሰጠው። ጌታ ራሱ ምልክት ይሰጣቸዋል አለ። ያ ታላቁ ምልክት ምን አይነት ምልክት ነው? ድንግል ትጸንሳለች የሚል ነው። ወንድ ልጅም ደግሞ ትወልዳለች። ስለዛ ድንግሊቱ ትጠበቃለች አትጠበቅም? ኦፍኮርስ ትጠበቃለች። በዚህ ምልክት ውስጥ ነው መሲሁ የሚገለጠው። በዚህ ምልክት ውስጥ ነው የዓለምን የሚያድነው ጌታ የሚመጣው። ስለዚህ ይህ ምልክት ደግሞ ከድንግሊቱ ጋር የተሳሰረ ስለሆነ ድንግሊቱ ትጠበቃለች። ጌታ ምልክትን ይሰጣቸዋል፣ ድንግል ትጸንሳለች። ስለዛ ነቢዩ ድንግልን ነው ወደፊት የሚያየው። ከእርሷ ደግሞ የሚመጣውን አማኑኤል የሚመጣው ከየት ስለሆነ? ከድንግሊቱ። ኦኬ፣ ለምንድን ነው በተስፋ እንደዚህ የሚጠበቁት? ዓለምን የሚያድነው በስጋ ተገልጦ ስለሆነ። የሚገለጠው ደግሞ እንዳትረሱ ከማን ነው? ከድንግሊቱ። ድንግሊቱ ከሌለች አዎ አማኑኤል አይገለጥም። ምክንያቱም ምልክት ተብለናል፣ ተነግሮናል። ጌታ ራሱ ምልክትን ይሰጣቸዋል ነው የተባለው። ሰው ምልክትን ይሰጣቸዋል ከተባለ በኋላ
ድንግሊቱ ባትኖርም እንደዚህ ዝም ብሎ ነው የሚመጣው የሚባል ነገር የለም። በቃ በድንግሊቱ በኩል ነው የሚመጣው። አለቀ። በድንግሊቱ በኩል ይመጣል። በድንግሊቱ በኩል ይመጣል። ኦኬ። እንዲህ ካልን እኛ አባት ምን ብለው ነው የተናገሩት? እመቤታችን ባትኖር ኖሮ ኢየሱስ ባልመጣ ነበር አሉ። አዎ ምልክቱ ሲከሰት ያኔ ነው። እሱም በዘመን ፍጻሜ ነው። ለዛ ነው ገላትያ 4:4 ላይ ምን ያለው ቅዱስ ጳውሎስ? በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁን ላከ የሚለው ወይም ከሴት የተወለደ ልጁን። መቼ? በዘመን ፍጻሜ። የዘመኑ ፍጻሜ የደረሰው ከእመቤታችን መምጣት ጋር ተያይዞ ነው። የድንግሊቱ እግዚአብሔር ባወቀ አስቀድሞ ምልክት ሰጣችኋል ስላለ የዛች የድንግሊቱ መምጣት የዘመን ፍጻሜ ነው። አይተዋል። የዘመን ፍጻሜ ነው። ይሄ ፖፕ ሽኖዳም እንደዛ ይላሉ። ፖፕ ሽኖዳ ሳልሳዊ፣ አቡነ ሽኖዳ ሳልሳዊ የግብፁ እሳቸው ሴንት ሜሪ የሚል አንድ የሆነ ፓምፍሌት ነገር አላቸው። እዛ ላይም ይህን ነገር ያስቀምጣሉ። ኦኬ። ለማንኛውም ሰው የዘመን ፍጻሜ ደረሰ ድንግሊቱ ላይ። እመቤታችን ባትኖር ማለት የዘመን ፍጻሜ ባይደርስ ማለት እኮ ነው። በሌላ አማርኛ የዘመኑ ፍጻሜ ባይደርስ ኖሮ፣ ምልክቱ ገና ባይመጣ ኖሮ ኢየሱስን እናየዋለን? አናየውም። ምልክቱ ባይደርስ ገና የዘመን ፍጻሜ ባይደርስ ኖሮ ጌታ ኢየሱስን ባላየነው ነበር። ጌታ ኢየሱስን ያየነው መቼ ነው? ቃልም ስጋ ሆነ ሲባል፣ ቃልም ስጋ ሆነ በእኛም አደረ ጸጋና እውነትንም የተመላን ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን። አይተዋል። አየነው፣ ዳሰስነው እያለ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደሚናገረው አየነው። የዘላለምን ሕይወትን እርሱም የተገለጠውን አየነው ይላል። ከአብ ዘንድ የነበረውን ያንን የዘላለምን ሕይወትን መች ስጋ ሲሆን። ስለዛ ኢየሱስ ባይኖር ኖሮ እመቤታችን ባትኖር ኖሮ ኢየሱስን ባልመጣ ወይም ኢየሱስን ባላየነው ኖሮ ነበር ሲባል በስጋ ከእርሷ ስለሚመጣ ከዚህ አንጻር ነው። ይሄ ቀላል አይደለም በጌታ። ከዛ ቀጥሎ ደግሞ አብንም ተናገረላቸው። አብን ከምን አንጻር ተናገረ? ኢየሱስ ይኸው በስጋ ተገልጦ ታየ ከእመቤታችን ተወልዶ። እርሱ ደግሞ ማንን አሳየን? ኢየሱስን ያየ ማንን አየ? አብን አየ። አብን ተረከው። እዛው ዮሐንስ ወንጌል ምዕራፍ 1 ዝቅ ብላችሁ ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ይላል። እና በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው። ስለዚህ ለፊልጶስ ደግሞ አብን አሳየን ትላለህ እንዲህ አለው። አብን አሳየን እና ይበቃናል ሲለው እኔን ያየ አብን አይቷል። ኢየሱስን ያየነው ደግሞ በስጋ ተገልጦ ሲመጣ ነው። ስለዚህ ኢየሱስን ባናየው ኖሮ አብን አናየውም። ኢየሱስን ደግሞ ያየነው ከእመቤታችን በስጋ ስለመጣ ነው፣ ስለተወለደ ነው አይደል? መንፈስ ቅዱስንም ደግሞ ቢሆን ጌታችን በስጋ ተወልዶ ከዛ ተሰቅሎ ከዛን ከፍ ከፍ ብሎ አድርጎ በአባቱ ቀኝ ሲቀመጥ ያኔ ነው የላከው። እና መንፈስ ቅዱስንም የላከው ጌታችን ኢየሱስ አስቀድሞ የድነት ስራን ስለሰራ ነው። ከማን ተወልዶ? ከእመቤታችን። አሁን ይህንን አያይዘው እንዲህ ብሎ ተናገሩ። አገላለጻቸው እንዳልከው ምናልባት ትንሽ ከበድ የሚል ከሆነ እንጂ አላውቅም፣ ግን ይህንን ነገር ለማስረዳት እንጂ እመቤታችን በህልውና ደረጃ የኢየሱስ አስገኝ ናት ማለታቸው አይደለም። ወይም ከእመቤታችን በፊት ኢየሱስ የለም፣ አብም አይታወቅም፣ ጭራሹን የለም ማለት አይደለም። ልክ አባ ዮሪ ዘጋስጫ ምን ይላል? ከድንግል በተወለድክ ጊዜ ከአብ የመወለድህ ሚስጥር ወይም ሃይማኖት ተገለጠልን ይላል። አየህ፣ ከእመቤታችን በስጋ ሲወለድ ከአብ የመወለዱ ሚስጥርም በደንብ ይገለጣል። ኦኬ፣ ሃይማኖቱ በደንብ ግልጽ ሆኖ ይመጣል። የሥላሴ ትምህርት በጣም ግልጽ የሆነ በሐዲስ ኪዳን ነው ብሎ ሊቃውንት የሚያስረዱትም ለዛ ነው። ይቆየን።